ሸገር ታይምስ ነው። አሁን የገቡ ትኩስ መረጃዎች። ይህ ውጥንቅጥ ወዴት ያመራ ይሆን? ዓለም በሙሉ ወደ ምንስ ይነጉድ ይሆን? ተያይዞ ወደ እልቂት ወይስ የሚታይ ይሆናል? የዓለም ሕዝብንም ቀልብ ቀስሮ የያዘ መጨረሻውስ ምን ይሆን ተብሎ አቆብቁቦ እየተጠበቀ ያለ ድርጊት ነው። አንድ እውነታ ግን አለ። በእርግጥም ይህ ጦርነት መልኩን ቀይሮ ወደ ሃይማኖት ግጭት ካመራ ዓለም ወደ ለየለት ውጥንቅጥ እንደምትገባ ስጋታቸውን የሚያስቀምጡ በርክተዋል። አያቶላህ አልሃሚኒ ግድያን የተቃወሙት የአፍሪካ ሀገራት የትኞቹ ናቸው? አሜሪካና እስራኤል በፈጸሙት ጥቃት የኢራን ጠቅላይ መሪ አያቶላህ አልሃሚኒ መገደላቸውን ተከትሎ የአፍሪካ ሀገራት ምላሽ ሰጡም። አሜሪካና እስራኤል በፈጸሙት ጥቃት የኢራን ጠቅላይ መሪ አያቶላህ አልሃሚኒ መገደላቸውን ተከትሎ የአፍሪካ ሀገራት ምላሽ ሰጥተዋል። ኢራን ለዓመታት በአፍሪካ ሀገራት በሚገኙ የሃይማኖትና የባህል ተቋማት ላይ ኢንቨስት አድርጋለች። ነጻ የትምህርት ዕድልም ሰጥታለች። ከኢራን ጋር ጥብቅ ትስስር ካላቸው ሀገራት መካከልም ናይጄሪያ፣ ኒጀር፣ ጋናና ጋምቢያ ይጠቀሳሉ። በአፍሪካ ከፍተኛ ቁጥር ያላቸው የሺአ ሙስሊሞች የሚኖሩባት ናይጄሪያ ለጠቅላይ መሪው ግድያ ቀድመው ምላሽ ከሰጡ ሀገራት አንዷ ናት። አልሚዛን የተባለ ሃይማኖት መጽሔት አርታኢው ኢብራሂም ሙሳ እንደሚለው ሃሚኒ የሃይማኖት የሞራልና መንፈሳዊ አቅጣጫ ጠቋሚ ተደርገው ይወሰዱ ነበር ይላል። ናይጄሪያዊው የሺአ አክቲቪስት ፕሮፌሰር ኢጎህ ማሽሉገር የሃሚኒ ግድያ በጣም የሚያሳምም ይለዋል። በጣም ነው የምንናፍቃቸው፣ የሞተው ክብሩን ጠብቆ ስለሆነም እንኮራበታለን ሲል ተናገረ። አይኤምኤን የተባለ ኢስላማዊ ንቅናቄ መስራች ኢብራሂም ዘካሪ ከአውሮፓውያኑ 1979 ወዲህ ናይጄሪያውያን ሺአ ሙስሊሞች ከኢራን ጋር ጥብቅ ግንኙነት እንዳላቸውም ይናገራሉ። በዋሽንግተን ኢንስቲትዩት የቀድሞ ወታደራዊ ባለሙያና በቴል አቪቭ ዩኒቨርሲቲም የሶስተኛ ዲግሪ ተማሪ ኦማር ካርሚ እንደሚለው የናይጄሪያ የሺአ ሙስሊም ንቅናቄ ኢራን በምዕራብ አፍሪካ ከምታደርገው እንቅስቃሴ ጉልህ የሚባለው ይለዋል። እንደ ናይጄሪያ ሁሉ በኒጀርም ሰልፎች ተካሂደዋል። በመዲናዋ ኒማይ አደባባይ የወጡ ሰልፈኞች የሃሚኒ ግድያን በጽኑ ያወገዙ ሲሆን ለኢራን ያላቸውንም ድጋፍ ገልጸዋል። ሌላዋ አፍሪካዊት ሀገር ጋምቢያ የሚኖሩት ዶክተር ሱፊ አቲፍ አሚን አልሁስኒ ሃሚኒ የሙስሊሙ ማህበረሰብ ትክክለኛ መሪ ነበር ብለዋል። ኢራን ላይ የተፈጸመው ጥቃት የሞራልና ህግጋት መላሸቅ ብለውታል። አሜሪካና እስራኤል በዲፕሎማሲና ሞራል ከስረዋል ሲሉም አከሉ። ቡርኪና ፋሶና ሴኔጋልም ምላሽ ሰጥተዋል። በቀጠናው ይፋዊ አቋም ከያዙ ሀገራት በዋናነት የምትጠቀሰው ቡርኪና ፋሶ ስትሆን በኢራን ላይ የደረሰው ጥቃት ያወገዘው የቡርኪና ፋሶ መንግስት በመዲናዋ ኦጋዱጉ የሚገኘው የአሜሪካ ኤምባሲን ክርችም አድርጎ ዘግቶታል። ይህ ውሳኔ የቡርኪና ፋሶ መንግስት የውጭ ጉዳይ ፖሊሲ ለውጥን ሲያሳይ ቡርኪና ፋሶ፣ ማሊና ኒጀር ከምዕራባውያን ሀገራት ጋር ያላቸውን ግንኙነት መቀነስም ጀምረዋል። የሃሚኒ ግድያ ሉዓላዊነትና የውጭ ሀገራት ጣልቃ ገብነት ጉዳይ መነጋገሪያ እንዲሆን ሲያደርግ ሴኔጋል ስለ ሃሚኒ ግድያ ይፋዊ አቋማቸውን ካሳወቁ ሀገራት መካከል ስትሆን ጠቅላይ ሚኒስተር ኦስማን ሶንኮ እጅግ አስቀያሚ ብለው ኮንነውታል። አክለውም ሶንኮ እንዲህ አሉ። በመካከለኛው ምስራቅ በአሜሪካና አጋሯ እስራኤል ምክንያት ጦርነት ተነስቷል። ኢራን ላይ ጥቃት ለመፈጸም ወስነዋል። ሀገራትን ማጥቃትና አፍኖ መቆጣጠር በጣም አሳፋሪ ነው። የተባበሩት መንግስታት ፈቃድ ያልሰጣት ሀገር ሌላ ሀገር ስታጠቃና ግድያ ስትፈጽም እጅግ ያሳስባል ሲሉም ተቃውሟቸውን በይፋ ነው የገለጹ። ሴኔጋል ከምዕራባውያን ሀገራትም ሆነ ከሙስሊሙ ዓለም ጋር ትስስር የነበራ ሲሆን አሁን ባለው ሁኔታ ግን ከምዕራባውያን ጎን እንደማትቆም የሚጠቁም መግለጫም ነው ያወጣቸው። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ አሜሪካና እስራኤል በኢራን ላይ ያደረሱትን ጥቃት አውግዘውታል። ጥቃቱ ዓለም አቀፍ ሕግን የጣሰ መሆኑን በመግለጽ ገና ለገና ጥቃት ሊያደርስብኝ ይችላል ብሎ ማጥቃት መፈጸምን ዓለም አቀፍ ሕግ አይፈቅድም፣ በግምትና ቅድመ ግምገማ ጥቃት አይፈጸምም ሲሉም ፕሬዝዳንቱ አክለዋል። የኬንያው ፕሬዝዳንት ዊሊያም ሩቶም በባህረ ሰላጤ ሀገራት ላይ የደረሰውን ጥቃት ሲኮንኑ በተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ኢራቅ፣ ኦማን፣ ኩዌት፣ ዮርዳኖችና ባህሬን ላይ የተፈጸመውን ጥቃት
ኬንያ ታወግዛለች በማለት ተናግረዋል። ጦርነቱ ወደ መካከለኛው ምስራቅ ሀገራት መስፋፋቱ ዓለም አቀፍ ሰላምና መረጋጋትን እንደሚያናጋም አስጠንቅቀዋል። በሳህል አካባቢ ለሚገኙ ሀገራት የኢራን ጠቅላይ መሪ መገደል ሃይማኖታዊ ትርጉም አለው ባይ ናቸው። ኢራን በበኩሏ በቀጠናው ወደሚገኙ ሀገራት ሚሳኤልና ድሮኖችን ተጠቅማ ጥቃትን መፈጸም ጀምራለች። በኢራን ጥቃት ኢላማ ከተደረጉት ሀገራት መካከል እስራኤል፣ ባህሬን፣ ኳታር፣ ዩናይትድ አረብ ኤሚሬትስ፣ ዮርዳኖስ፣ ሳውዲ አረቢያ፣ ቆጵሮስና በሆርሙዝ ሰርጥ የሚያልፉ መርከቦች ናቸው። በኢራን መንግስት የሚደገፈው የሊባኖሱ ታጣቂ ሄዝቦላህ ጦርነቱን ወደ እስራኤል ሮኬቶችን በማስወንጨፍ በይፋ ተቀላቅሏል። ይህ ውጥንቅጥ ወዴት ያመራ ይሆን? ዓለም በሙሉ ወደ ምንስ ይነጉድ ይሆን? ተያይዞ ወደ እልቂት ወይስ የሚታይ ይሆናል? የዓለም ህዝብንም ቀልብ ቀስሮ የያዘ መጨረሻውስ ምን ይሆን ተብሎ አቆብቁቦ እየተጠበቀ ያለ ድርጊት ነው። አንድ እውነታ ግን አለ። በእርግጥም ይህ ጦርነት መልኩን ቀይሮ ወደ ሃይማኖት ግጭት ካመራ ዓለም ወደ ለየለት ውጥንቅጥ እንደምትገባ ስጋታቸውን የሚያስቀምጡ በርክተዋል። ለሁሉም ጊዜ ይፈታዋል። ይህ ሸገር ታይምስ ነው።